ጌታ ኢየሱስ ክርስቶስ የልጅነት ታሪክ ለምንድነው በወንጌላት መጽሐፍት ላይ ያልተጻፈ? ለምንድነው እነ ማርቆስ፣ እነ ሉቃስ፣ እነ ማቴዎስ በዝርዝር የልጅነቱን ታሪክ ሳይጽፉልን የቀሩት? ምክንያቱ ምንድነው? ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ዛሬ በዚህ ቪዲዮ ላይ ብዙ ሰዎች የሚጠይቁትን ጥያቄ እንደገና አሁን በዚህ ሰዓት አንዳንድ ቦታ ላይ የተነሳ ስለሆነ ያንን ጥያቄ ለመመለስ ይህን ቪዲዮ አዘጋጅቼላችኋለሁ። ምንድነው ሐሳቡ? የጌታ ኢየሱስ ክርስቶስ የልጅነት ታሪክ ለምንድነው በወንጌላት መጽሐፍት ላይ ያልተጻፈ? ለምንድነው እነ ማርቆስ፣ እነ ሉቃስ፣ እነ ማቴዎስ በዝርዝር የልጅነቱን ታሪክ ሳይጽፉልን የቀሩት? ምክንያቱ ምንድነው የሚለውን ጥያቄ በዚህ ቪዲዮ ላይ ለመመለስ አዘጋጅቼላችኋለሁ። እናንተም እስከ መጨረሻ ድረስ ተከታተሉኝ። ይህ ቪዲዮ ለመጀመሪያ ጊዜ እናንተ ጋር ከደረሰ ሰብስክራይብ ማድረግ አትርሱ። እንደገና ላይክ አድርጋችሁ ጀምሩ። ደግሞ ቪዲዮን እስከ መጨረሻ ድረስ ተከታተሉት። ለእናንተ መልስ የሚሆን ነገር ነው። ለሌሎች ሰዎችም የምትመልሱትን መልስ ታገኙበታላችሁ። ለምትጠይቁት ጥያቄ የምትመልሱትን ትክክለኛ ሐሳብ ስለምታገኙ ተከታተሉኝ። ስለዚህ መግቢያው ላይ እንደሰማችሁት የጌታ ኢየሱስ ክርስቶስን የልጅነት ታሪክ ለምንድን ነው በአራቱ የወንጌል መጽሐፍት ላይ ያልተመዘገበው? ለምንድን ነው ያልጻፉልን? ጌታ ኢየሱስ ክርስቶስ በልጅነቱ ያደረጋቸው ነገሮች ምን ተማረ? ምን ሲያደርግ ነበር? ከቤተሰቡ ጋር እንዴት አሳለፈ? የልጅነት ህይወቱ ምን ይመስላሉ? የሚሉት ነገሮች መጽሐፍ ቅዱስ ላይ ዝግ ናቸው፣ አልተነገረንም። ይሄ ለምንድን ነው በመጽሐፍ ተጽፎ ያልተቀመጠልን? ይህንም ብዙ ሰዎች ይጠይቃሉ። ነገር ግን መልሱ በጣም ቀላል ነው። ያን ያህል ግራ የሚያጋባ አይደለም። ሁል ጊዜ የመጽሐፍ ቅዱስ አትኩሮት ከመዳናችንና ድህነት ከማግኘታችን ወይም ደግሞ ይሄ የዘላለም ህይወት ከማግኘታችን አንጻር ብዙ ነገሮች ተመዝግበው ኢየሱስ ክርስቶስን ከማወቅ ጋር የተገናኘ ነገር ስለሆነ ብዙም የልጅነቱ ታሪክ ተጽዕኖ ሲያመጣብን አይታይም። እንግዲህ መጽሐፍ ቅዱስን በሚገባና በትክክለኛው መንገድ መረዳት የምንችልበት ሰዓት ላይ ከደረስን። ነገር ግን አንዳንድ ሰዎች ይህንን ጥያቄ ያነሱና መጽሐፍ ቅዱስ እውነተኛ አይደለም፣ ምክንያቱም የልጅነቱን ታሪክ ሳይመዘግቡ እንዴት ሌሎቹን ታሪክ ይመዘግባሉ? ይሄ ነገር በጣም አስፈላጊ ነው ብለው የሚከራከሩ ሰዎች ብዙ ናቸው። ስለዚህ ይህ ቪዲዮ በሁለት ሐሳብ ላይ በደንብ ማጠናከሪያ እየሰጠኋችሁ አሳያችኋለሁ። ሁለት ፖይንቶች ማለት ነው። ለምንድን ነው መጽሐፍ ቅዱስ ላይ ይሄ ነገር ያልተመዘገበልን ያልተጻፈልን? ቢያስፈልግ ኖሮ ይጻፍልን ነበረ። ግን ያሉትን ሁኔታዎች ካላየን ለምን እንዳልተጻፈና እንደገና ደግሞ አራቱ ወንጌላት ላይ ጸሐፊዎቹ ለምን እንዳላቀረቡልን በሁለት ሐሳቦች አሳያችኋለሁ። የመጀመሪያው ስነ መለኮታዊ በሆነ ወይም ደግሞ መጽሐፍ ቅዱስ ላይ ባለው እይታ ላይ አቀርብላችሁ፣ ሁለተኛው ደግሞ ከታሪክ አንጻር ያለውን ሁኔታ አሳያችኋለሁ። እንግዲህ የወንጌል ጸሐፊዎች መጽሐፍ ቅዱስ ሲጽፉት ወይም ደግሞ በእግዚአብሔር መንፈስ ሆኖ ተመርተው የኢየሱስን ሕይወት ሲተርኩልን ሲነግሩን እያንዳንዳቸው ማቴዎስም ማርቆስም ሉቃስም ዮሐንስም የየራሳቸው እይታ ነበራቸው። እያንዳንዳቸውን መጽሐፍ ስትመለከቱ የኢየሱስ ክርስቶስን ሰውነት ኢየሱስ ሰው እንደሆነ ያሳዩናል። ኢየሱስ እግዚአብሔር እንደሆነ ያሳዩናል። ኢየሱስ መሲሁ እንደሆነ ያሳዩናል። ኢየሱስ እርሱ ክርስቶስ እንደሆነ ያሳዩናል። እያንዳንዳቸው ሲያሳዩን ለምሳሌ የሉቃስን ወንጌል ስታዩት ለቴዎፍሎስ ሉቃስ ሲጽፍለት ታሪክን አጣቅሶ ታማኝ ምስክሮችን ጠይቆ የነበረውን ሁኔታ በደንብ አጠናክሮ ይህንን መልእክት ለሚሰሙና ይህንን መልእክት ለሚቀበሉ ተቀባዮች ትክክለኛውን የኢየሱስን ታሪክ አቅርቦላቸዋል። ስለዚህ እያንዳንዳቸው ሲጽፉ የየራሳቸው እይታ እንዳለ ነግሬያቸዋለሁ። በዋናነት ግን ጸሐፊዎቹ ያተኮሩት ኢየሱስ አገልግሎት ከጀመረበት ጊዜ ጀምሮ ወይም ደግሞ የሕፃንነቱን ወራቶች አንዳንድ ቦታ ላይ ይጠቅሱልናል። ኢየሱስ ክርስቶስ በጥበብና በሞገስ በእግዚአብሔርና በሰው ፊት እንዳደገ እንደገና ደግሞ በ12 ዓመቱ በኢየሩሳሌም መቅደስ ውስጥ ከአስተማሪዎች ጋር ጥያቄ ሲያነሳ ሲመልስላቸው ያለውን ሁኔታ ያሳዩናል። እንደገና ደግሞ እናቱ እና አባቱ ወደ ኢየሩሳሌም ይዘውት ሲሄዱ የመጀመሪያ ልጅ ለእግዚአብሔር ስለሚሰጥ ያንን ሊያደርጉ መስዋዕት ሊያቀርቡ የሄዱበትን ታሪክ አንዳንድ ቦታ ያሳዩናል። እንደገና በልጅነቱ ወራት ወደ ግብፅ እንደተሰደደ ለዮሴፍ መልአኩ ነግሮት እንግዲህ ንጉሱ ሊገለው እንደሚፈልግ ከተናገረ በኋላ ወደ ግብፅ ተሰደዱ። ከዚያ መልአክ ተገለጠና እንደገና ደግሞ ወደ ነበሩበት ሀገር እንደተመለሱና በገሊላ በናዝሬት እንደኖሩ አንዳንድ ነገር እናገኛለን። ወሳኝ ፖይንቶች ያነሱና የኢየሱስ ክርስቶስን አገልግሎቱን ከዛ በኋላ ደግሞ
ሞቱን ከዛ ትንሣኤውን በደንብ አድርገው ግልጽ አድርገው ያሳዩናል። ስለዚህ ዋና ፖይንታቸውና ፎከሳቸው ምንድን ነው? የኢየሱስን ሞትና ትንሣኤ በእሱ የሚገኘውን እምነት ሰዎች እንዲቀበሉትና እንዲያምኑ፣ መልእክቱን የሚሰሙ ሰዎች ደግሞ እምነታቸውን እንዲያጠናክሩና ጠንክረው በዚህ እምነት ጸንተው እንዲኖሩ በመልእክታቸው ይህንን አስቀምጠውልናል። ስለዚህ ዋና ፎከሳቸው ምንድን ነው? ሞትና ትንሣኤውን ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ሰዎች አምነው በዛም ደግሞ የዘላለም ሕይወት እንዲያገኙ በዋናነት ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ እንደዚህ የሚለውን እናገኛለን። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆነላችሁ ዘንድ ይሄ ተጽፏል ይላል። ብዙ ልጽፍላችሁ የሚገባ ነገሮች ኢየሱስ ያደረጋቸው የሰራቸው ነገሮች ብዙ ናቸው። ነገር ግን ያውን የዮሐንስን ወንጌል ስታዩት የተጠቀሱት ታምራት የወይን ጠጁን ሲቀይር፣ ሽባውን ሲያስነሳ፣ 5000 ሰው ሲመግብ፣ አይነ ስውሩን ሲያበራ፣ የተለያዩ እነዚህ ፒክ አድርጓቸው የመረጣቸውን ታምራት ሲያቀርባቸው ዋና ብሎ ያቀረባቸው የመጨረሻ ኮንክሉዥን ወይም መዝጊያው ምንድን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና በእሱም ደግሞ አምነው ሕይወት እንዲሆንላቸው ነው ዋና ፖይንቱ። ስለዚህ የልጅነቱን ታሪክ ወይም በልጅነቱ የሰራቸውን ያደረጋቸውን በዝርዝር አቅርቦ ሰዎች የልጅነቱን ታሪክ እየሰሙና እያደመጡ እንዲሉ ሳይሆኑ በዋናነት ሞትና ትንሣኤውን ተቀብለው በኢየሱስ የተደረጉት ታምራት እሱ መሲህ እንደሆነ ማረጋገጫ ነው የሁሉም ሜሴጅ። አራቱንም ወንጌል ስታነቡ ይህንን ነው የምታገኙት። ስለዚህ መሲህ እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ እርሱ እግዚአብሔር እንደሆነ፣ ክርስቶስ የእግዚአብሔር ልጅ እንደሆነ አምነው በዛ እምነት ጸንተው እንዲኖሩና እምነት እንዲያገኙ ነው ፖይንታቸው። ስለዚህ መጽሐፍ ቅዱስ ይህንን አጠቃላይ እይታ ይነግረናል። ደግሞ ከታሪክ አንጻር ስንመለከተው ደግሞ በዛ ጊዜ የታሪክ አጻጻፍ ወይም የሰዎች ባዮግራፊ የሚጻፈው በምን መልኩ ነው? ሰዎች አገልግሎታቸውን ፐብሊክ ካደረጉ በኋላ ወይም ለሰዎች መገለጥ ከጀመሩበት ጊዜ ጀምሮ ነው የሚጻፈው። ይህንን ሰርች አድርጋችሁ ማግኘት ትችላላችሁ። ሰዎች አገልግሎት ሲጀምር በሰዎች ዘንድ ይታወቃሉ። ስለዚህ ያ የልጅነታቸው ወራት ተመዝግቦ አይያዝም። ምክንያቱም በልጅነታቸው ወራት ምንም ያደረጉት ነገር የለም። ለምሳሌ የጌታ ኢየሱስ ክርስቶስ በቃና ዘገሊላ የመጀመሪያውን ተአምራዊ ምልክት ያደረገው የወይን ጠጁን አለቀባቸው፣ ውሃውን ወደ ወይን ጠጅ ቀየረው። በዛ ሰዓት ኢየሱስም የመጀመሪያውን ታምራቱን በቃና አደረገ፣ በቃና ዘገሊላ አደረገ የሚለው የመጀመሪያ ታምራቱን ሲል ዮሐንስ የመጀመሪያ ነው። ከዛ በፊት ታምራት አላደረገም ማለት ነው። አንዳንድ መጽሐፎች የቶማስ ወንጌል የሚባል የያዕቆብ ወንጌል የሚባሉ እነዚህ ከመጽሐፍ ቅዱስ ውጭ አሉ አዋልድ የሚባሉ መጽሐፍት ላይ የኢየሱስን በልጅነቱ የሰራቸውን ታምራት የሚገልጹ ነገሮች አሉ። በጭቃ ሰርቶ ወፍ ሰርቶ እፍ ሲልባቸው ወፎቹ እንደበረሩ፣ ደግሞ የማይመችበት ጊዜ ደግሞ ኢየሱስ ካልተመቸው እንደሚራገም ተራጋሚ እንደሆነ፣ ለማይፈልጉት ከሱ ጋር ተቃራኒ ለሆኑ ሰዎች ወይም ለሌላ አካል እርግማንን ሲያወርድ የምንመለከትባቸው ክፍሎች አዋልድ መጽሐፍት ላይ እናገኛለን። ስለዚህ በልጅነቱ ታሪክ ያደረገው ታምራት የለም። ቢኖር ኖሮ የተወሰነ ነገር ፒክ ያደረጉት ነበረ። በልጅነቱ ይህንን አደረገ ብለው ጸሐፊዎች ይጽፉልን ነበር። ነገር ግን ኢየሱስ በልጅነቱ ያደረገው ነገር እንደዚሁ በአይምሮ ማሰብ እንኳን ቀላል ነው። አባቱ አናጺ ነው፣ የአናጺ ልጅ ነው። እንግዲህ ከወላጆቹ ጋር የኖረው ኑሮ የአናጺነት ስራ እየሰራ እየታዘዘ፣ ያው ኢየሱስ ታዛዥ እንደነበረ መመልከት እንችላለን። ስለዚህ ታዛዥነቱ በቤተሰቡ መካከልም ስለሚሆን ኢየሱስ እየታዘዘ እናትና አባቱን እየታዘዘ ያደገ ልጅ ነው። በተራ ማህበረሰብ ውስጥ የኖረ ነው ሰው የሆነ። ስለዚህ ተራ ኑሮ የኖረ አንድ አይሁዳዊ የአናጺ ልጅ እንደሆነ እንግዲህ መጽሐፍ ቅዱስ ይነግረናል። ስለዚህ ሕይወቱ ያንን አገልግሎት እያገለገለ ቤተሰቦቹን እየረዳ ያደገ ልጅ ነው። እስከ 30 ዓመቱ በዚህ ሕይወት እንደቆየ ምንም አንድ አይሁዳዊን ተመልክታችሁ መመለስ የምትችሉት ነው። ስለዚህ ከታሪክ አኳያ ፐብሊክ ላይ ሰው ከወጣ በኋላ ፌመስ ሲሆን ሲታወቅ ታሪኩ ከዛ ከጀመረበት ጊዜ ጀምሮ ኢየሱስ ከ30 ዓመቱ ጀምሮ አገልግሎቱ ተመዝግቦ ተቀምጧል። ስለዚህ የወንጌል ጸሐፊዎች አገልግሎቱን ከጀመረበት ጊዜ አንስተው ነው የጻፉት። ስለዚህ አጻጻፉን ተከትሎታል። እንደዚህ አሁን እንዳለንበት ዘመን ባዮግራፊ ከልጅነት ጀምሮ ፍላጎቱን ያደረጋቸውን የሰራቸውን የተለያዩ ነገሮች እንደሚመዘገብበት አይደለም ስታይሉ። የታሪክ አጻጻፉን ተከትለው ነው የጻፉት። የጳውሎስን መልእክት ስትመለከቱ ጳውሎስ ራሱን ያስተዋውቃል። ከዛም ሰላምታ ባርኮት ይሰጥና ከዛ ወደ ዋና ፖይንት ይገባና ወደ ዝርዝር ሐሳብ ይገባል። መጨረሻ ላይ ኮንክሉዥን ያደርጋል። አሁን የዛ ዘመን የአጻጻፍ ስልትን ተከትሎ ነው ሲጽፍ የነበረው። የወንጌል ጸሐፊዎችም ወንጌልን የጻፉት ጸሐፊዎችም የነበረውን የአጻጻፍ ስልት ተከትለው እንደጻፉ በብዙ ማስረጃ ማግኘት እንችላለን።
ስለዚህ ጌታ ኢየሱስ ክርስቶስ የልጅነቱ ታሪክ ሳይጻፍ የቀረልን በእነዚህ በሁለት ዋና ምክንያቶች ናቸው። እነዚህ ዋና ምክንያቶች ሆኖ ሳሉ አሁንም ድረስ መጽሐፍ ቅዱስን ስናነብ ወይም መጽሐፍ ቅዱስን ለማወቅና ለመረዳት የምትፈልጉ ሰዎች መጽሐፍ ቅዱስ የዘጋውን ነገር ዘግቶታል። ምክንያቱም ካኖን ሲደረግ ወይም ደግሞ መጽሐፍ ቅዱስ አጠቃላይ የእግዚአብሔር መንፈስ አለባቸው ተብለው የተሰበሰቡት መጽሐፍት ስታዩ እርስ በርሳቸው አይጋጩም፣ እርስ በርሳቸው ደግሞ አይቃረኑም። ምክንያቱም መንፈሱን ተከትለው ስለመጡ የነበረውን የክርስቶስን አመጣጥ ወይም ክርስቶስ የመጣበትን መንገድ ተከትለው የክርስቶስን ሕይወት ማጉላትና የኢየሱስ ክርስቶስን ሕይወት ማሳየት እስከሆነ ድረስ ብዙዎቻችን በዚህ ነገር ግራ ልንጋባ አይገባም። ምክንያቱም አስፈላጊ ቢሆን ኖሮ የእግዚአብሔር መንፈስ ሰዎችን ጋይድ አድርጎ ያጽፍልን ነበር። ነገር ግን ጸሐፊዎቹ ታሪክም የኢየሱስ ክርስቶስን ፐብሊክሊ ከወጣበት ጊዜ ጀምሮ የተጻፈውን ነገር አምነን የእግዚአብሔርን ቃል ተቀብለን ሕይወታችን እንድናደርገውና እንድናምነው ነው ዋና ዓላማቸው። ስለዚህ የኢየሱስ ክርስቶስ የልጅነቱ ታሪክና በልጅነቱ ያደረጋቸውን የሰራቸው ነገሮችን ለማወቅ ከፈለግን አንድ አይሁዳዊ ወይም የአይሁድ ማህበር ውስጥ የሚኖር አንድ ልጅ መመልከት በጣም ቀላል ነው። የዛን ዘመንና የዛን ጊዜ የልጆች አስተዳደግ ወይም ደግሞ በቤተሰባቸው ውስጥ ያለውን ሁኔታ በደንብ የምናየው ከዛ የተለየ ነገር አናገኝም። ኢየሱስ ክርስቶስ አገልግሎቱንም ሲጀምር በመንፈስ ቅዱስ ተሞልቶ ይላል። መንፈስ ቅዱስ ሞልቶበት ከዛ በኋላ ብዙ ታምራትን፣ ብዙ ድንቅን፣ ብዙ ስራዎችን እንደሰራ እንደሞተም ደግሞም ከሞት ደግሞ እንደተነሳ ያንን ነገር ተመዝግቦ ተቀምጦልናል። ዋናው ነገር ከድነታችን አንጻር የተጻፈልንን እውነት ተቀብለን ለራሳችን አድርገን የዘላለም ሕይወት አግኝተን ከእግዚአብሔር ጋር ታርቀን ከኃጢአታችን ነፃ ወጥተን በክርስቶስ ኢየሱስ ያለውን የድል ሕይወት እየተቀናጀንና ከክርስቶስ ጋር አብረን ህብረት እያደረግን እየተቀደስንና እግዚአብሔርን የመሰለ ሕይወት እየኖርን እንድንኖር ነው እግዚአብሔር በቃሉ በኩል ያስተላለፈልን መልእክት። ስለዚህ በዚህ ቪዲዮ ይህንን ነገር ካገኛችሁልኝ በሚቀጥለው ቪዲዮ በሌላ ሐሳብ እንገናኛለን። ሐሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ይህንን ቪዲዮ ብዙ ሰዎች ሼር አድርጉት፣ ይስሙት። ብዙ ሰዎች ጥያቄ ያለባቸው ስላሉ እንዲሰሙት ሼር አድርጉ። እስካሁን እየተከታተላችሁን ከሆነ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።